ክብር ለአምላካችን ለእግዚአብሔር ይሁን። የጌታን ቃል አብረን እንካፈላለን። መጽሐፍ ቅዱስ የእግዚአብሔርን ቃል የያዛችሁ በሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ላይ ያለውን የእግዚአብሔርን ቃል አብረን እናነባለን። ከዚያም ደግሞ የአምላካችንን ቃል እንካፈላለን። ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ከቁጥር 1 ጀምሮ አውጥታችሁት ከሆነ ለምንወደው ለጌታ ቃል ክብር ቆመን ደስ እያለን የጌታን ቃል አብረን እናነባለን። የእግዚአብሔርም ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦል ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ ባሪያህ ነኝ አለ። ንጉሥም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሥን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሥም ወዴት ነው አለው። ሲባም ንጉሥን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሥም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ፣ የአባትህንም የሳኦልን ምድር ሁሉ መልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትክ እኔ ባሪያህ ምንድን ነኝ ብሎ እጅ ነሳ። ሃሌሉያ! ለዘላለም ስምህ የተቀደሰ ይሁን። በምህረትህ ብዛት የምትሸከመን፣ ጸጋህን ዕለት ዕለት የምትመግበን፣ በመንገዳችን ሁልጊዜ ቀዳሚ የሆንክ፣ ከፊታችን እየቀደምክ መንገዶችን ሁሉ የምታስተካክል፣ በምህረትህ የተሸከምከን ቅዱስ አባት ሆይ ለዘላለም ስምህ የተባረከ ይሁን። ሁላችን ካንተ የተነሳ በሕይወት ቆመናል። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር በእርሱ ሕያዋንንና እንኖራለን እንንቀሳቀስማለን ተብሎ እንደተጻፈ ካንተ የተነሳ ወጥተን ገብተናል። ካንተ የተነሳ ሰርተናል። ካንተ የተነሳ ነገሮች ቀንተውልናል። ካንተ የተነሳ በጤና አለን። ካንተ የተነሳ ልናመልክ ተሰብስበናል። ምንም መልካም ነገር በእኛ መካከል ቢገኝ ምክንያቱ አንተ ነህና ለዘላለም ስምህ የተቀደሰ ይሁን። አንተ የመልካም ሁሉ ባለቤትና ምንጭ ነህ። ጌታ ሆይ ብንችል ቢሳካልን፣ ብንሰማ፣ ብንወጣ፣ ነገሮች ቢቃኑልን፣ እግዚአብሔር አባቶች ሆይ ለዘላለም ስምህን እንቀድሳለን። ሁሉ ከአንተ የተነሳ ሆኖልናል። እግዚአብሔር ሆይ ለዘላለም ስምህ ይባረክ። ጉባኤው ቢችል እንደሆነ ጮክ ይበልና እስኪ ተመስገን በሉ እስኪ። እግዚአብሔር ሆይ ለዘላለም ስምህ የተባረከ ይሁን። እንደ ድካማችን አይደለም፣ እንደ ኃጢአታችን አይደለም፣ እንደ ስንፍናችን አይደለም። እግዚአብሔር አምላካችን ሆይ እንደ እልከኛ ልባችን፣ እንደማይታዘዘው ጠንካራ ልባችን አይደለም። ነገር ግን እንደ ብዙ ምሕረትህ፣ እንደ ብዙ ቸርነትህ፣ እንደ ብዙ ጸጋህ፣ እንደ ብዙ ይቅር ባይነትህ ከእኛ ጋር ስላለ በጌታችን በኢየሱስ ስም እንባርክሃለን። አምላካችን ሆይ ደግሞ በቃልህ ማዕድ ዙሪያ ነው ያለነው። መምህራችን መንፈስ ቅዱስ ቃልህን እንድታስተምረን ደስታ በመካከላችን እንዲሆን በኢየሱስ ስም ጸልያለሁ። የሚሆነው ሁሉ ለአንተ ክብር ይሁንልህ። በጌታችን በኢየሱስ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። አሜን። እንግዲህ እያንዳንዱ ነገር መነሻ ምክንያት አለው አይደል? ሁላችን እንደዚህ እንድንሰባሰብ እንደዚህ እንድንሆን የግድ አንድ ምክንያት ሊኖር ይገባው ነበር። እርሱም ደግሞ ዛሬ ሰንበት ነው። በእግዚአብሔር ፊት የምንሰበሰብበት ቀን ነው። ለአምላካችን ክብር የምንሰጥበት፣ አምላካችን የምናመልክበት ቀን ነው። እያንዳንዱ ነገር መነሻ ምክንያት አለው። ያለ ምክንያት ያለ መነሻ ጉዳይ እንዲህ ሊሆን አይችልም። ሁሉም ነገሮች ተያይዘው ተገናኝተው እና ምክንያታቸውን ይዘው ይቀጥላሉ እና በጣም ብዙ ነገሮች ምክንያቶቻቸው ሲጣራ የራሳቸውን የሆነ ነገር ያሳያሉ። ለምሳሌ ሰው ቢሳካለት፣ መልካም በሆነ መንገድ ቢሄድ፣ የሰራው ቢለማለት ምን አግኝቶ ነው ይባላል። አይ ትጉ ሰራተኛ ነው ይባላል። አይ ደግሞ ጥሩ ዘመድ ሳይኖረው አይቀርም አግዞት ነው ይባላል። አይ ደግሞ የሆነ ነገር አለ ምክንያት ይባላል። እና የሰው ውጤት ከምክንያቱ ጋር ይገናኛልና ሰው ውጤት ካየ ኋላ ምክንያቱን የሚከታተል ፍጡር ነው እና ዝም ብለን አንቀበልም። ምን አግኝቶ ነው ይባላል እና
ምን አግኝቶ ነው የሚባልበትን ምክንያት ደግሞ ሰው አጣርቶ ሲደርስ ወይ ይደነቃል ወይ ደግሞ ይናደዳል። ዛሬ ምን አግኝታችሁ እንደሆነ ላስታውሳችሁ ነው በፊታችሁ የቆምኩት። ምን አግኝተን እንደሆነ፣ ምን በስቶልን እንደሆነ፣ ምን እንዳገኘን፣ ምን እንዳጋጠመን ለማስታወስ ነው በፊታችሁ የቆምኩት። በችሎታ እንዳይደለ ላስታውሳችሁ፣ እንደው ዝም ብሎ በአጋጣሚ እንዳልሆነ፣ እንደው ዝም ብሎ በመፈጠር እንዳልሆነ እሱን ለማስታወስ ነው በፊታችሁ የቆምኩት። እንዳነበብነው እንደ እግዚአብሔር ቃል አንድ የሳኦል ልጅ ሜምፊቦስቴ የሚባል አለ። እግሩ ሽባ የሆነ ነው፣ የማይችል ነው፣ መቆም አይችልም፣ ሮጥ ማለት አይችልም፣ አክቲቭ አይደለም። እና እርሱ ሰው አለ። ኋላ እግዚአብሔር እንዴት በምህረት እንዳሰበው መጽሐፍ ቅዱሳችን ይነግረናል። እሱን ላስታውሳችሁ ነው በፊታችሁ የቆምኩት። የእግዚአብሔር ቃል እንዳነበብነው ንጉሡ እንደዚህ አለ ይለናል። ቁጥር 1 ላይ ምዕራፍ 9 ቸርነት የማደርግለት ከሳኦል ቤት የቀረ አንድ ሰው አለ ወይ? ሳኦል ማለት ለዳዊት ፍጹም ጠላቱ ነው። መንገዱ ላይ የቆመበት ብዙ ጊዜ ሊገለው ያሴረ፣ በጣም ብዙ ጊዜ ለሞት ድግስ ያዘጋጀለት ሰው ነው። ዳዊት በነገሰ ማግስት፣ ነገሮች በተቃኑለት ማግስት፣ ወንበሩን ባስተካከለ፣ ሰው ሁሉ በወደደው፣ ማንም ቢመጣ በሕይወቱ ላይ ምንም ቅንጣት በማይጨምርለት ጊዜ ንጉሥ ዳዊት አንድን አዋጅ አወጀ፣ አንድን ጥያቄ ጠየቀ ይለናል መጽሐፍ ቅዱሳችን። እሱም ምንድን ነው ሲባል የእግዚአብሔር ቸርነት የማደርግለት ሰው ፈልጋለሁ አለ። የእግዚአብሔር ቸርነት ከፍ ያለ፣ የእግዚአብሔር ቸርነት ነገርን የሚቀይር፣ የእግዚአብሔር ቸርነት የሰውን ሁኔታ ሊለውጥ የሚችል አንድ ሰው ፈልጋለሁ አለ ዳዊት። የእግዚአብሔርን ቸርነት የማደርግለት አንድ ሰው ያስፈልገኛል አለ እና ሞልቶ አገሩን ሙሉ ይሄ ቸርነት የሚገባው ተዋጊ የሆነ ተጋዳይ የሆነ በሰው ፊት ቢቆም የሚያምርበት አለባበሱ ጥሩ የሆነ አነጋገሩ ጥሩ የሆነ ለጠላት ድንጋጤ የሆነ ጠላቶችን የሚመታ በጣም ጥሩ ተዋጊዎች አሉ ሲሉት አይ እንደሱ ያለ ሰው አይደለም የፈለኩት። ታዲያ ምን አይነት ሰው ነው የፈለከው? ከሳኦል ቤት። ከሳኦል ቤት ማለት ከጠላትህ ቤት? አዎ ከጠላቴ ቤት። ከሳኦል ቤት ማለት ብዙ ጊዜ ሊገልህ ከፈለገ ሰው ቤት? አዎ ከሱ ቤት። የእግዚአብሔርን ቸርነት አደርግለት ሰው ፈልጋለሁ። በልበልኛ ይሄንን አናውቅም። አንድ ሲባ የሚባል ሰው አለ፣ የሳኦል ባሪያ ነው። እርሱን ወደዚህ እንጠራላለን፣ እሱ ይነግርሃል አሉ። መጽሐፍ ቅዱስ እንደሚነግረን ሲባ የሚባለው ባሪያ አመጡ ወደ ዳዊት ይላል። ወደ ዳዊት ጋር መጣ፣ ወደ ንጉሱ ጋር። ሲባ የሚባለው ባሪያ ሲባ ማለት አንተ ነህ አለው። ንጉሱ አይሆነ ሲባ ነኝ። እሺ እንደው የእግዚአብሔርን ቸርነት ማደርግለት ሰው ፈልጌ ነበረ። የእግዚአብሔርን ቸርነት የምታደርግለት ሰው የት ነው የፈለከው? እዛ ጠላት ቤት የነበረ ሰው የቀራለ የቀረ ካለ እዛ አንተ በፊት ባሪያ የሆንክበት ቤት በንጉሱ ሳኦል ቤት የቀረ ሰው አለ ወይ? የንጉስ ቤት ሰው ፈልገህ ነው? አዎ። የጠላት ቤት ሰው ፈልገህ ነው? አዎ። እናንተ ብትሆኑ ጥያቄ የተጠየቃችሁት መልሳችሁ ሁለት ነው አይደል? አንድ አለ ነው፣ ሌላ ደግሞ የለም ነው። ከዚህ የተለየ ሊሆን አይችልም። አለ ንጉስ ወይም ደግሞ የለም ነው ሊሆን የሚችለው። መጽሐፍ ቅዱሳችን ግን ሲነግረን ሲባ ወደ ንጉሱ ወደ ዳዊት መጣና እንደዚህ አለ። የሆነ ሽባ የሆነ ሰው አለ፣ የሆነ በሎዶባር የተቀመጠ እግሮቹ ማይሰሩ። መጽሐፍ ቅዱስ እንደሚነግረን ገና በብላቴንነቱ ጊዜ ያቺ ባሪያ ልታስመልጠው ስትሮጥ ነው ከእሷ ወድቆ እግሩ የተሰበረው። አለልህ ሽባ ነው አለልህ፣ የሚገባው አይነት አይደለም ነው እኮ አመላለሱ። ይሄ ነገር ቢቀርብህ ይሻላል ነው እኮ፣ እንደ መምከርም ነው ያደረገው። አለ ግን ቸርነትን መሸከም የሚችል አይደለም። የሚያስመሰግንህ አይመስለኝም። ብዙ ጥሩ የሆነ ሰው አይደለም። እግሩ ሽባ ነው። በሰው ፊት ቢቆም አያስመሰግንህ። በአንተ ፊት ቢቆም ብዙ የሚገባ አይደለም። የት ነው ያለው አለ ዳዊት። በሎዶባር ነው ደግሞ ያለው። ሎዶባር ማለት ከቤተ መንግስቱ ሩቅ፣ በጣም ብዙ ኪሎ ሜትር የሚርቅ እና ብዙ ተወዳጆች የማይሰበሰቡበት ሰፈር፣ በጣም ጎበዞች የማይሰበሰቡበት ሰፈር እዛ ነው ያለው። በማኪር ቤት በአሚኤል ልጅ ቤት ነው ተቀምጦ ያለው። በሎዶባር ነው ያለው። አዎ ሂድና አምጣልኝ። ማንን? ሜምፊቦስቴ። አዎ ሜምፊቦስቴ። ለምን? ቸርነት አይገባውም እኮ፣ በጣም አቅም ጉልበት የለው። አዎ አይገባውም፣ አውቃለሁ። አዎ አቅም የለውም። አዎ መሄድ መንቀሳቀስ አይችልም። ግን የእግዚአብሔር ቸርነት ያለንበትን ሁኔታ ሁሉ እያለፈ የሚገለጥ አሜን። አምጡልኝ። ማንን? ሜምፊቦስቴ። አረ ንጉሥ መጥቶ አይጠቅምህም። እንዲጠቅመኝ ሳይሆን ቸርነት ምንጊዜም እንዲጠቅመን እንጂ እንዲጠቀም አይደለም። ለእኛ ቸርነት የተደረገው
አይደለም ወይ? እርሱማ የበቃው ንጉሥ ነው እኮ ያረፈ ንጉሥ ነው። ማንም የማያሰጋው ንጉሥ ነው። ለብቻው ለዘላለም ገዝቶ ያለ ንጉሥ ነው። የኛ መሰባሰብ ለሱ ምንም አይደለም። ለኛ ግን መኖር ቸርነት። ትችሉ ከሆነ ጮክ በሉና እስኪ ቸርነት ወሲ ፈልጉልኝ አለ። ማንን? ሜምፊቦስቴ። የማይችለው ይፈለግ፣ ሰው አይን ማይገባው ይፈለግ፣ ጥሩ ቦታ ያልተሰጠው ይፈለግ፣ የጠላት ዘር የተባለው ይፈለግ፣ ለሞት ሲታጭ የነበረው ይፈለግ። ለምንድን ነው ሲባል ቸርነት ይፈልገዋል። ሸባራ ሀዲያ ካባጋዶራ በሀዲያ ላቬላባስ መፈለጊያው ሌላ ነበር። ጠላትነት ነበር መፈለጊያው። መሞት ነበር የሚገባው፣ መጥፋት ነበር የሚገባው። አንድ ግን ጣልቃ የገባ እጅ መጣ። የእግዚአብሔር ቸርነት ይባላል። ይሄ ጉባኤ ይችል እንደሆነ ጮክ በሉና እስኪ የእግዚአብሔር ቸርነት በሉ። ያለሁበትን ተጨባጭ ሁኔታ እያለፈ የሚመጣ ድካሜን እያለፈ የሚመጣ ስንፍናዬን እያለፈ የሚመጣ ጠላት ሆኜ ወደ እኔ የቀረበ ሩቅ ሆኜ ሊያቀርበኝ የተዘረጋ ያለሁበትን የኃጢአት ዕዳ የከፈለ እዚህ ጉባኤ የእግዚአብሔር ቸርነት የረዳው ካለ ጮክ ይበልና ቸርነት በሉ። ቸርነት ለሞት ይፈለጉ የነበሩ በጣም ለከፋ ነገር ይፈለጉ የነበሩ ከእግዚአብሔርና ከመንግስቱ ርቀው የነበሩ በላያቸው ላይ የነበረ የኃጢአት ዕዳ ጎንበስ አርጓቸው የነበረ አንድ ቀን አዋጅ ከሰማይ ወጣ። የማይችሉ ይፈለጋሉ ተባለ። የወደቁ ይፈለጋሉ ተባለ። ኃጢአተኞችን የሚወድ ንጉሥ ተገኘ። ቸርነት ቸርነት ምን አይተህብኝ ነው? ምንም ምን ተገኝቶብን ይሆን እዚህ የተሰበሰብነው? ምንም ምን ይሆን ያስወደደን? ምን ይሆን በእግዚአብሔር ፊት ያስቀረበን? ምንም ከኛ የሆነ ያዋጣነው አንዲት ምታክል ሳንቲም የለም። ነገር ሁሉ የሆነው ነገር ሁሉ ተያይዞ የተደረገው ከቸርነት ሁሉ አባት ከሆነ ከአባታችን ከእግዚአብሔር እሱ ቸር ጌታ። አጠገባችሁ ያለውን ሰው ላስቸግራችሁ እንግዲህ ሲያዝ አድርጉትና ቸር ስለሆነ በሉት። እዚህ ተገናኘን በሉት። አዎ እዚህ አመለክ ነው፣ ስሙን ጠራ ነው። ቸር ስለሆነ ቸር ስለሆነ ቸር የማያልቅበት ቸር የማይጎልበት ቸር ሜምፊቦስቴን ፈልጉልኝ። መቼስ ታውቃላችሁ ሁሉም ነገር የሚያመለክተው ወደ ጌታችን ነው አይደለም? ፈልጉልኝ፣ ሜምፊቦስቴን ፈልጉልኝ። ለምን ነው የምፈልገው? ንጉሶች ለቸርነት። ሎዶባር የሚባል ከተማ የሆነ ቦታ ተሸሽጎ ያለ ሰው የንጉሱ ሰረገሎች ከተማ ውስጥ ገቡ እያሉ ሜምፊቦስቴ የት አለ? ምን ነው? አይ ንጉስ ይፈልገዋል። ለምን ነው የተፈለገው? ምን ነው? አይ ለቸርነት ነው። አትሞትም እየተባለ ነው፣ ትቀጥላለህ እየተባለ ቸር አሁን ሜምፊቦስቴ መሄድ ማይችለው እግሩ ሽባ የሆነው ለንጉሱ መጥቶ ምን ሊጠቅመው ነው? ምንም። አሁን እሺ ሜምፊቦስቴ ቤት ከገባ በኋላ ቤተ መንግስት ከገባ በኋላ ለንጉስ ምን ሊረዳው ሊጠብቀው ነው? አረ እንደውም ጥበቃ ያስፈልገዋል። እሺ ሊመግበው ነው? አረ እንደውም የሚመግበው ያስፈልገዋል። ሞግዚት ሊሆን ነው? አረ እሱ እንደውም ነው ሞግዚት የሚያስፈልገው። ታዲያ ለምን ነው የፈለገው? ለቸርነት። በቃ ለቸርነት። በቃ እንደዚሁ ኢየሱስ በቃ እንደዚሁ አይገርምም? በቃ ላስታውሳችሁ ነው የመጣሁት። አይገርምም ልላችሁ ተፈለግን። አይገርምም? ዋይ በጣም ትጉ ስለሆንን አይደለም እኮ የተወደድነው። በጣም ጸሎት አዋቂ ስለሆንን አይደለም። መጸለይስ የቻልነው ካወቅነው በኋላ አይደል እንዴ? አቤት ከጸለይን እኮ አይደለም ወደዚህ ቤት የመጣ። በጸሎት ብርታት የመጣ ካለ እዚህ ቤት አላቅም። እኔ እናንተን ጠይቃለሁ። እኔ ግን አውቃለሁ ኃጢአተኛ ሆኜ በኃጢአቴ በበደሌ ሙታን ሆኜ ሰፈሬ ድረስ የመጣ ቸር፣ ሰፈሬ ድረስ የገባ ቸር፣ የኃጢአቴን ዕዳ የወሰደ ቸር። ባካችሁ ጮክ በሉና ቸር ነው በሉ እስኪ።
ሻባና ታሪያ ባህዳባ ኤላ ብራሳክ እንደማልችል አውቃለሁ። መቆም እንደማይገባኝ አውቃለሁ። ስሙን መጥራት እንደማይገባኝ አውቃለሁ። የቁጣ ልጅ እንደነበርኩ አውቃለሁ። ታዲያ ምን ለወጠ? ታዲያ መድረኩ ላይ ምን አቆመ? ታዲያ ስሙን ምን አስጠራ ካላችሁኝ፣ ጉልበቴ አይደለም፣ ጽድቄ አይደለም፣ ችሎታዬ አይደለም፣ ቸርነቱ፣ ምሕረቱ፣ ይቅርታው አጠገባቸው ያለውን ሰው ንጉት ስለቻልን እዚህ አልተገናኘንም በሉት። ለማስታወስ ነው ፊታቸው። አይ በጸሎት ብቻ እዚህ አልተገናኘንም በሉት። የተከፈለ ዕዳ አለ። ሰፈርህ የመጣ ጌታ አለ። እኔ ይኸውላችሁ ወዳጅ እንኳን ስፈልግ ጓደኛዬ ነው የምፈልገው። ልኬን ጓደኛ ስፈልግ በእውቀት የሚመሳሰለኝ ወይ የሚበልጠኝ መሆን አለበት፣ ወይም ደግሞ ከኔ በሆነ ነገር የተሻለ ወይ እኩያ መሆን አለብኝ። ንጉሥ እንዴት የማይችለውን ወደደ? ንጉሥ እንዴት የተጣለውን ወደደ? ንጉሥ እንዴት የማይጠቅመውን ወደደ? ቸርነቱ እኮ ነው። አይገርምም? ቸርነቱ ቸር እግዚአብሔር ቸር አባጋዳሪያ ቫካሶ ፕሮቮስ ቸር አሁንም ላስቸግራችሁ ነው። አጠገባችሁ ያለውን ሰው ያዝ አድርጉትና አይገርምም በሉት። አይገርምም እያያችሁ አይገርምም። እኔ ተፈለግኩ በሉት። እኔን ፈለገኝ። እኔን ማልጠቅመውን በእኔ መምጣት የማይጠቀመው ንጉሥ አቤት ፍቅር አቤት መውደድ አቤት ትዕግስት አባሳካታራ ባናማ ኤባናቲያ ኮባራ ባዲያ ላበናማስ ላማርጎፎሶ ፕሮፎና ማካታዲያ ላባስ ከባህር ይዘልቃል መውደድ ጥልቀቱ በኢየሱስ በኩል መተ ተገኘ ከየቤት ከባህር ይዘልቃል መውደድ ጥልቀቱ ራስህን አሳንሰ ተገኘ ከየቤት አቤት ፍቅር አቤት ፍቅር አቤት ፍቅር አቤት መውደድ ኢየሱስ አለ። ወዳጅ አለን። ያለ ምክንያት የወደደን ወዳጅ አለን። ደክመን
ሞተን ሳለን የወደደን ወዳጅ ላቫራ ባጋታሪያና ብራዛ ካታሪያ ላባሻዲያ ላባራ አገኘን ወዳጅ ሜምፊቦስቴ በየከተማው በየሎዶባር የት ነው ያለው? ለምን ነው ቆይ የተፈለገው? ምን አጠፋ? አይ አጥፍቶ አይደለም ሊገሉት ነው። አይ በእርግጥ ሞት ይገባው ነበር። ንጉሱ ግን የሞቱን አዋጅ ሽሮለታል። እና ለምን ነው የፈለጋችሁ? ለቸርነት እና ሜምፊቦስቴ ንጉስ በላከው በንጉስ ተረገላ ላይ ተቀምጦ ሰው እያየው እኮ ነው የምላችሁ። አቤት ሲያሳዝን ያለው ሁሉ ምናምን ያለው ሁሉ እያየው ሜምፊቦስቴ ወዴት ነው? አይ ንጉሱ ጠራኝ ነው አላውቅም። ምን አድርገህ ነው? አመልክተህ ነው? ኧረ ማን አድርሶኝ ነው ማመለክተው? ምናልባት አሳዝኖ? አይ እንደሱም አይደል። ታዲያ ምን መጣ? ቸርነት ቸርነት። አቤት በማንኳኳት አይደለም በሩ የተከፈተልን። የት ደርሰን በሩ ጋር ሩቅ ነበርን ነው እኮ የሚለው። አቤት ሩቅ በጣም ሩቅ ነበር። ከተስፋው ቃል እንግዳ ነበርን፣ ሸሽተን ነበር። በር ተንኳክቶን አይደለም ያስከፈቱን፣ ተንኳክቶ አይደለም በር የተከፈተልን። ቀረብ ብለን እንደው ባክ ብለን አይደለም፣ በፍጹም በኃጢአታችን ሙታን ነበርን። ላከልን ግን ኢየሱስ መጣ። ሜምፊቦስቴ የንጉሱ ዘበኞች በር ከፈቱለት። ብቻውን ቢሆን እኮ ይገደል ነበር። አሁን መልእክተኛው አለ አብሮ። ክፈቱ። ለምንድን ነው? አይ ንጉስ ጠርቶት ነው። ሜምፊቦስቴ ተፈለገ። አይገርምም? ና በር ተከፈተለት፣ ገባ። ንጉስ በዙፋኑ ተቀመጠ። አመጡት። በአንዴ እኮ ነው የምላችሁ ከሎዶባር ቤተ መንግስት። ምንም ሂደት የለው፣ የጠበቀበት ቦታ የለ። ሽግግር ጠብቅ አልተባለ፣ እድገት ጠብቅ አልተባለ። ሎዶባር ከሚባል ከተማ የንጉሱ ከተማ ውስጥ ወዲያው ደግሞ በንጉሱ ዙፋን ስር ሜምፊቦስቴ አለው አቤት ንጉስ ብሎ በግንባሩ ተደፋ። አትፍራ! እየተንቀጠቀጠ ነው። ምን ነው? ምን አድርጌ ይሆን? አትፍራ! ምን ነው ሲለው ቸርነት የአባትህን የሳኦልን ምድር በሙሉ እመልስልሃለሁ። እግዚአብሔር ይስጥልኝ ንጉሶ ብሎ ሊወጣ ሲል ና ምን ነው ሲለው እሱ ይታረሳል፣ ለልጆች ይሆናል። አንተ ግን ለዘላለም ከገበታዬ ማካቲያ ቬላ ብራዛ ካታዳ ባሻዲያማ ደጅ ላይ አይደለም የተቀመጥኩት፣ በር ላይ በረንዳ ላይ ሲወጣና ሲገባ እያየ ቁልጭ አይደለም ያልኩት። ለዘላለም አብሬው የምሆንበት የልጅነት ስልጣን በቸርነት በኩል ሆኖልናል። ለዘላለም በገበታዬ የቀረበውን ማዕድ አብረን እንቆርሳለን። ካሁን በኋላ ሩቅ ልትሆን አትችልም። ካሁን በኋላ ውጪ ልትሆን አትችልም። እኔ ካለው ከኔ ጋር ትሆናለህ። ይኸውልህ የንጉሱ የዳዊት ዕድሜ እስከተወሰነ ነው። ዳዊት ሲሞት ሜምፊቦስቴ ይሳቀቃል። እኔ የገባሁበት መንግስት ዕድሜ የማይዘው ዘመን የማያስረጀው በዘመናት መካከል ልዩ ይሆን ኢየሱሳ ጉባኤ ጩና ኢየሱሳ በርሱ እንዳልሳቀቅ አርጎ ነው ያቀረበኝ። እንዳይጠንቀኝ አርጎ ነው ያቀረበኝ። ሰው እጅ ላይ አይደለም የተወኝ፣ ለሰው አይደለም አሳልፎ የሰጠኝ። ለዘላለም ከአብሬው እንድሆን ጸጋ በዛ። አብሬው እኔ አውቀው የለም ወይ ያደረገልኝ ከጨለማ አውጥቶ ቀን ያወጣለኝ የምን ቁጠባ ነው? ምንድነው ዝምታ? የኔ ህይወት እንደዚህ ነው። አይገርምም? ላፋና ማሃት አይገርምም? የማይጠቅመው ተፈለገ። አይገርምም?
አይገርምህም ወይ? አቀረበኝ አይገርምህም ወይ? አጸደቀኝ አይገርምህም ወይ? የልጅነት መብት ሰጠኝ አይገርምህም ወይ? አባ አባ የምልበት የልጅነት መንፈስ አሳና ማካታዲያ ባጋዳዲያ ላባጋ አይደንቅም ወይ? እኔ አውቀው የለም ወይ? አዎ ከጨለማ አውጥቶ ቀን ያወጣለኝ የምን ቁጠባ ነው? አዎ ምስጋና ይድረሰው ምሕረቱ ያነቃቃኝ አምላኬ እዚያ አይደርስም ዋጋም የለው በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ? አሁን በኔ ዕድሜ የሚታየው አሁን በኔ ዘመን የሚታየው ችሎታዬ አይደለም፣ ዕውቀቴ አይደለም፣ ጉብዝናዬ አይደለም። ቸርነቱ ይታያል። ቸርነቱ ይታያል። ያው የሚያስታውቅ እኮ ነው። ሊደበቅ አይችልም። ይሄንን ዕውቀቴ ሊያመጣው አይችልም። ይሄንን ጉልበቴ ሊያመጣው አይችልም። አታዩትም ወይ እንዴት እንደሚረዳ? አታዩትም ወይ እንዴት ሰው እንደሚያደርግ? አታዩትም ወይ እንዴት ከመድ ላይ እንደሚያነሳ? ለፋና ማካታ ዲያላባ እኔ የቸርነት ባለዕዳ ነኝ። የቸርነት ባለዕዳ ነኝ። ጨለማዬን ያነጋልኝ ነኝ። ምሕረት የበዛልኝ ነኝ። ይቅርታ የተደረገልኝ ነኝ። ሞቴ የተወሰደልኝ ነኝ። ለባጋቶ ሊፈ ለባጋታዲያ ለባሃዶ ሶፕሮፖና ማዲያላባ አደራ ያለው ማንንም አይደለም። እኔ ያለሁ ነው ያለኝ። እኔ ያለሁ አደራ ብሎ ለማንም አልሰጠኝም። አደራ ብሎ ለማንም እጅ አልተወኝም። የሰው ፊት እንዳይ አላደረገኝም። ለዘለዓለም 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 ኢየሱስ ኢየሱስ ዝምታ እልልታ ይድረሰው ለጌታዬ ያነቃቃኝ አምላኬ መንፈስ ይዳስሰኝ እዚያ አይደርስም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያበቃው ድል ብታገኙ ተሰሚ ብትሆኑ ተወዳጅ ብትሆኑ በእግዚአብሔር ቤት ቦታ ብታገኙ የእናንተ አይደለም። በሰማይ ርስት አለኝ ብትሉ
የዘላለም ሕይወት ተሰጥቶኛል ብትሉ፣ የኃጢአት ዕዳዬ ተከፍሏል ብትሉ፣ ጸጋ በስቶልኛል ብትሉ፣ እናንተ ማንም እንዳይመካ ከሥራ ከሎዶባር ቤተ መንግሥት ሁላችንም የምናውቀው እጅግ በጣም የምንወደው የጌታ ቃል አለ አይደል? ኤፌሶን መጽሐፍ ምዕራፍ 2 ላይ ያለው በኃጢአታችንና በበደላችን ሙታን ነበር። አሁን በአየሩ ላይ ለሚሰራው አለቃ ፈቃድ በፊት ተመላለሰ። ሁላችን የሥጋችንን ምኞት እያደረግን ገና ደግሞ ከፍጥረታችን ቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ጸጋው በእምነት ሆኖ አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ ማንም እንዳይመካ ከሥራ በመዳኑ ያልተደነቀ አማኝ፣ በበዛለት ጸጋ ያልተገረመ አማኝ በጣም አስቸጋሪ ነው። አይገርማችሁም ወይ? እግዚአብሔር እኛን መረጠ። አንሽ ስለምን ልጸልይ ተንበርክኬ እንጂ ይባላል እንዴ? አሁንሽ ለምን ላገልግለው? ይሄ ጥያቄ አረ እንደሱ አይባል። ምን አለ በቸርነት ከሞት ወደ ሕይወት መጥቼ ከሕይወት የበለጠ ሽልማት የለም እኮ። ሸለመን ሕይወት፣ ለዛውም የማይጠፋ ሰው የሚደነቀው አሁን አንተ የእግዚአብሔር ልጅ አይገርምም? አሁን አንተ በሰማይ ቤት አለ ነው የምትለው? አይደንቅም? ክርስትና እኮ ነው። አይገርምም? ምን አግኝተህ ምንም እኮ ምን ሰርተህ? ኧረ በስራ ማን ይገባል ሰማይ? አባቴ የማን ድካም ነው ሰማይ የሚያስገባው? ታዲያ ምን ነው ሰርቶ የጨረሰልኝ በቸርነት ከሞት ወደ ሕይወት ያመጣኝ የእግዚአብሔር ልጅ ኢየሱስ አለኝ። እና ሜምፊቦስቴ ከሎዶባር ቤተ መንግሥት ገባ ነው የምትለኝ? አይገርምም? የኔም ታሪክ ቢመረመር እንደዛ ነው። ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ። የተመረጠው ትውልድ ከየት ነው የተገኘው? ከጨለማ። የንጉሥ ካህን ከየት ነው የተገኘው? ከጨለማ። ይሄ ሁሉ ለምንድን ነው? በጎነቱ ኢየሱሳ አይገርምም ወይ? አሁን አንተ ስትሞት የት ነው የምትሄደው? አባቴ ጋር። አባት አለ በሰማይ። አዎ። ምንድን ነው እሱ? የሰማይና የምድር ጌታ ገባው ነው የምት። አይገርምህም? እንዴት አይገርምም ወይ? ቸርነት ተካርጉትና ከሚታየው ልብስህ በላይ በሉት። አረ አስታውሱ። ከችሎታህ በላይ ከእውቀትህ በላይ የገነነ የእግዚአብሔር ቸርነት አለ። ወዳጅ ዘመድ ገፍቶ ላራቀ ጌታዬ ደስለታል። ልቡን ሐዘን በጣም ለጎዳው መጽናናት ይሆንለታል።
ነው ለተጣለው ሰው አይተናል እንባው ሲያብሰው በቅዱሳን መሃል ሲያቆመው ሲያከብረው ሞገስ ሲሆነው ሲያከብረው ሞገስ ሲሆነው ድንቅ ፍቅሩን አይቻለሁ መከታ ሆኖ መድኔ ሐሩሩ እንዳያንገላታኝ ኢየሱስ ሲቆም ከጎኔ ባወራው ቃላት ያጥረኛል ብዙ ነው የሱስ ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ እሱ ነው የኔ አዲስ አባት የማለዶች ዳኛ ድሃውን ምግቡን የሚያጎርሰው ጾሙን እንዳይተኛ የተጣለውን አይቶ ማያ ከትቢያ የሚያነሳ ሩሩ ቢረዳን ነው አይደል? ቢደግፈን ትንሽ እንኳን እየተንገዳገድን አይደለም ያቆመን እኮ ሞተን ነው አይደል ያነሳን። በፍጹም እንዳትመኩ ከእግዚአብሔር ምሕረት ውጪ። በፍጹም ጎበዝ እንዳትሆኑ። በእግዚአብሔር ምሕረት የተረዳ ሰው በእግዚአብሔር ምሕረት ነው የሚቀጥለው። እዚህ ጉባኤ ማለት የሚለየን ምንም ነገር የለም። በእግዚአብሔር ምሕረት የተገኘን ሰዎች ነው። የኔ ቤተሰቦች የዳናችሁበትን እውነት አስቡ። ያለ ክፍያ ነው የዳን ነው። ነፃ የሆነው መክፈል ስላልቻለ ነው። መክፈል ስለማይቻል ነው ነፃ ያደረገው። ኑ ግቡ ተባለ። እናንተ ደካሞች ሸክም የከበደባችሁ ወደ እኔ እኔም ዛሬም በተለያየ አካባቢ ያላችሁ ድምፃችን የሚሰማችሁ የደከሙትን ሁሉ የሚያሳርፍ ቸር አባት አለ። የተጣሉትን ሁሉ የሚያነሳ ቸር አባት አለ። ሰው አያችሁ፣ የተለየ ህይወት የሚኖረው ይሄ ሲገባው ነው። ከኃጢአት ጋር ማንነካካው ይሄ ሲገባ ነው። ፈርታችሁ አይደለም ኃጢአትን መሸሽ ያለባችሁ፣ ድነታችሁ በልጦባችሁ ነው። ቅጣት ፍራቻ አይደለም። በእግዚአብሔር ፊት ንጹህ ሆናችሁ ልትከርሙ የሚገባው የዳናችሁበት ድነት እንዴት ውድ ነው! አቤት እንዴት ውድ ነው! የትም የማይገኝ እኮ ለአንዴም ለዘላለምም የሆነ በሉ ተለዩለት። ክርስትና ማለት ይሄ ነው። ሜምፊቦስቴ ከገባ ዘንዳ በዳዊት ፊት ይኖር ዘንድ እድል ከተሰጠው ጠንቀቅ ነው እንጂ፣ አቤት ጠንቀቅ ነው እንጂ፣ ልይት ነው እንጂ። ሰው አብሯችሁ ሊሮጥ ሲሞክር ኖ እኔ ከአመድ ላይ የተነሳው እና እንደፈለኩ ዘግቻለሁ እሱም ፋይል የምኖርለት ቸር አባት አለ። እንግዲህ እኮ ነው የሚለው። በእንግዲህ ከዳናችሁ በኋላ እኮ ነው የሚለው ጴጥሮስ አይደለም። እንግዲህ አደራችሁን ድናችኋል፣ አርነት ወጣችኋል። አርነት የወጣችሁት ግን ለራሳችሁ ፈቃድ እንድትኖሩ ያስታውቅባችሁ እንደዳናችሁ። በቃ የመጨረሻ ነው መልእክት ንገሩት። አጠገባችሁ ያለውን ሰው ያስታውቅብህ በሉት። ያስታውቅብህ እንደ ዳንክ ያስታውቅብህ በሉት። እንደ ዳንክ ልዩነት እንዳለ ያስታውቅብህ። አትመሳሰል በሉት እንጂ አትመሳሰል። አሜን አሜን። አይ በሉ የሆነ ነገር እኔ ቸርነት የበዛልኝ ሰው የአምላክ ፊት ፈገግ ያለልኝ ሰው ነኝ። በልቤ መንፈስ ቅዱስ ያደረልኝ በቅርብ የምጠብቀው እንግዳ አለ። ወይ ይሄዳለሁ ወይ ይመጣልኛል። ለዘላለም ከሱ ጋር አብሬ እኖራለሁ።